ለእህትና ለእናታቸው አንድ ወር ላጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ ምንም ያላረግነው እምረዳበት መንገድ ባገኝ እረዳለሁ የሚጠይቀኝ መጥቶ ይጠይቀኝ ምንም ችግር የለብኝም እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም ማንንም አግዣለሁ ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው ያገሬን ልጅ ማረዳው በዘር ነው የተነጋገርነው እኔ እና እሱ ከዚህ በፊት ፖለቲካ ላይ አብረን ሰርተናል ያረግነው ነገር አለ የለም እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው ያጠገቡ የሄድኩት ከኔ በላይ ብዙ የረዱት ሊኖሩ ይችላሉ የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ነው አደርግለት ነበር እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት ይሄን ሐሳቤን አልቀየርም እውነታው ይሄ ስለሆነ አስባችሁታል ነገ እናንተ ሀገር ማስተዳደር ትችላላችሁ እናንተ ይሄን ብሔር መምራት ትችላላችሁ ሴት እያሳደዳችሁ ያላችሁ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም ይሄን ለምን አላሰባችሁበትም ይሄ ለምን አልታሰበበትም ስንታችንን አንቺ ኤድሳም አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቁት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ خلاص ሰውነቱን ረስቷል ለካ እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል ሲሰዳደቡ ራሱ በጣም ጭንቅላት ይነቀላል አንድም ቀን ሰውን እቀያላቅ የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ካገር ወጥቷል እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ላይ ያለሁት መንግስት አለ መንግስት ሊጠይቀኝ ይችላል ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር ግን ብሔር ጠይቂ ምናምን እውነት አረግጬ ይቅርታ አልጠይቅም ምክንያቱም ነገ ይሄ ሐሳብ ቢነሳ የመጀመሪያው ሐሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ አይኔ እያየ ስለሆነ ኖ እዛ ጋር የወደቀውን አናነሳም ፋኖ እንባላለን እዛ ጋር እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተና ክብሬ ነው የመጣው ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው ትክክለኛ ገጽታው መተማመን በውስጣቸው የለም በአማራ ውስጥ በጥቅሉ መተማመን የለም መተዛዘን የለም መደጋገፍ የለም ምላስ ብቻ የአማራ ጠላት ሲጀመር አማራ ነው የአማራ ጠላት አማራ ብቻ ነው እርስ በርስ ጥላ ከለላ ናቸው ያቸው ስልጤዎችን ኢቨን አልጨርሰውም ስለዚህ አንድ ነገር ልለ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካካዋትም ራሴን የምገልጽበት ነገር ነው ወደ ፖለቲካም እንትን አላልኩም እንግዲህ ከስር ኮመንቱን የውስጥ እና ራስ ታዘብ እሱን ተው እነማን እንደሆኑ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው ተው እኔ እሱን አልጠይቅም ሌላ ሰው እናምጣ የአማራ ልጆች እኔ ሐሳቤን ልጨርስ እሷ ተናግራለች አይደል ሐሳቤን ልጨርስ እሺ አንዲት ተራ ባለሱቅ
ተራ ባለሱቅ ትላንት ማዳም ቤት የነበረች ሚዩት አርጊ ተናግረሻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብዬ ቆይ ተረጋጋ። ቆይ እኔን መጠየቅ ፈልጋለች ልጠይቅ ነው ያለች። እኔን ትጠይቅ በቃ እኔ ሐሳቧን ተናግራለህ። 20 ሺህ ሰው አለ ሐሳብ ይሄን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ? እኔ ዛሬ ጠላቴ መጥቶ እዚህ ትክክላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሐሳብ እሺ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገሩ ለምን የተለየ ሐሳቤን ልጨርስ። አንድ በመጀመሪያ ደረጃ ምንም አይነት ነገር ቢሆን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምኑን ነው የዋሸችው የምትለው? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድነው? ንገረኝ። ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ አቋላለችም እኮ ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ ታስተካክለው። ቆይ አስተካኪ። አሁን ለምታስተካክለው 14000 ተናገረች ነው። ኔቨር ማይንድ ዛሬ ልጠይቅ መሬት ላይ ያላችሁ ብላለች። በቃ አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ያውቃሉ። አዋፍሽ እንደግበሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ነው። ማንም አይተፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው እዚህ ላይ ላሉት ነው መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው ገበሬው ምን ብሎ ነው የሚያየት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንዴ ጸቡ ያለው መሬት ለመች ላለ ሰው እኮ አይደለም። እኛ ምንናገር ማኛው እሺ መኩሽ ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ሙኒታ እንዴ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ። ዝም ስላልን እኮ አናቅም አይደለም። ብዙ እናውቃለን። ማነው ተውን ያለው? ያለውን አታውቃለህ ከኔ በላይ። ማነው ተውን ያለው? በይ አውሪው። አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንደ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ ማነው ተውን ያለሽ? ማነው ተውን? ቆይ ሆነ አንድ ጊዜ ነው እሷን እንመጣ። ማነው ተውን ያለው? አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቀርና ማን ያለው ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገራል። እድል ስጦታለች መነጋገሩ አስፈላጊ እንደሆነ ስለገባኝ ነው መኩ። ዮኒ እድል አንድ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቦ ተናግራለሁ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ።
ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል? በሙሉ ሆብለው ካውሮት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ ይቅርታ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ መኩም ይወኒም ሁለታችሁም አማራ ናችሁ። ከኔ በላይ እኮ ከናንተ በላይ እኔ ሁኝ አይደለም። ደጋግሜ ተናገርኩት። እናንተ ካመናችሁበት እናንተ አምናችሁ የእናንተ ፖለቲካ ሊሰሩበት ቆይ አንዴ መኩየ ይቀር ቀጥሉ፣ ችግር የለውም። የእናንተ ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር። የእናንተ አማራ ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድነው? ብዙ መንገድ ይከፍታል። አማራዎችን በመሃል ይመጡና ኳኳ ያረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህት ናት፣ ታላቅህም ናት። በመሃል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየ ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ ይኸውልህ ማኛው አሁን እቺ ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እኔን እንደ ጥፋተኛ እያደረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ ኧረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ የተናገረችውን አንተ አልገባ